ብናስቀድስ በረከት ሕይወት እናገኛለን። የጻድቁ የእስትንፋሰ ክርስቶስ ረድኤት በረከት ያድርብናል ብላችሁ ከልባችሁ አምናችሁ በቅድስናው ስፍራ የተገኛችሁ የእግዚአብሔር ልጆቹ ምእመናን ምእመናት በወደደን በአምላካችን በእግዚአብሔር ፍቅር ሁላችሁም እንደምን አደራችሁ? እንደምን አደራችሁ? እንደምን ቆያችሁ? አሜን። ምሕረቱ ብዙ ቸርነቱ ብዙ ይቅርታው ብዙ የሆነ አማኑኤል አምላካችን በደላችንን ኃጢአታችንን ሳይቆጣጠር ይቅርታውን ምሕረቱን አብዝቶ ይህችን ቀን ይህችን ሰዓት በዕድሜያችን ላይ ለንስሐ ጊዜ የሰጠን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም ይክበር ይመስገን። እንኳን ለጻድቁ አባታችን ለእስትንፋሰ ክርስቶስ ወርሃዊ መታሰቢያ በዓል በሰላም በጤና አደረሳችሁ አደረሰን። የእናታችን የቅድስት ድንግል ማርያም አማላጅነቷ የእናትነት ፍቅሯ ዘወትር ከሁላችን ጋር ይሁን። ትወደኛለህን? የዮሐንስ ወንጌል ምዕራፍ 21 ቁጥር 25 ላይ ተጽፎ የምናገኘው የአምላካችን የእግዚአብሔር ቃል ነው። ኃይለ ቃሉን ሁላችሁም በሉት በፍቅር ትወደኛለህን? በሉ እስቲ። አይሰማም፣ ከፍ አድርጉ። አሁንም ከፍ አድርጉት። አሜን። ስለ ቃሉ አምላካችን የእግዚአብሔር ስሙ ለዘላለም ይክበር ይመስገን። ይህንን ኃይለ ቃል የተናገረው ቅድመ ዓለም ከአብ የተወለደ አካል ዘማካር ባህሪ ዘእምባህሪ የተወለደ በኋለኛው ዘመን ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በዚህ ምድር የተገለጠ አካላዊ ቃል ወልድ ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። ይህ ቃል የተነገረው በቀጥታ ጥያቄው የቀረበው ርዕሰ ሐዋርያት ተብሎ ለሚጠራ ለቅዱስ ጴጥሮስ የተነገረ ወይም የተጠየቀ ጥያቄ ነው። ክርስቲያኖች ይህ ቃል ምናልባት በሰዓቱ መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ በጥያቄ መልክ አቅርቧል። ዛሬ እኛ ብንጠየቅ ምን እንመልሳለን? እንዴት ብለን እንመልሳለን? ትወደኛለህን? ትወጅኛለሽን? እያለ መድኃኔ ዓለም አምላካችን ቢጠይቀን መልሳችን ምንድነው? ይታወቃል። መልሳችሁ ምንድነው? ክርስቲያኖች እንወደዋለን? በእውነት ትወዱታላችሁ? እውነት እንወደው ይሆን? ግማሽ ግማሽ ነው የምትሉት። ፈራችሁሳ? ትወዱታላችሁ? እኔ እንደምንወደው በጣም እናረጋግጣለን። የሚጠፋብን ስንወጣ ነው አይደል? አሁን እዚች ጋር እንወደዋለን ብለን ጨርሰን ታክሲ ቢኖር እዚህ ጋር ታክሲ ውስጥ ተሳፍረን መጀመሪያ ሂሳብ ከፍለን መልስ ካልመለሰልን እዛው ጠብ የምንጀምረው ከረዳቱ ጋር ነው አይደል? ወደ ቤት ሳንደርስ ማለት እንዲህ አንተ መልሴን አታመጣም ብለን አንገቱን ልናንቀው። እግዚአብሔርን የሚወድ ሰው በትዕግስት የሚኖር ነው። ክርስቲያኖች እግዚአብሔርን የሚወድ ሰው ነገሮችን ሁሉ የሚያልፍ ነው። ክርስቲያኖች በነገሮች ሁሉ ትዝ የሚለው የእግዚአብሔር ቃል የሆነ ነው። ይገርማችኋል። እኛ ቅዱስ ዳዊት እንዳለው ነው፣ በአፋችን እንወደዋለን፣ በልባችን እንረግመዋለን፣ በስራችን እንረግመዋለን፣
እግዚአብሔር በቸርነቱ ይጠብቀን። እንወደዋለን፣ አሁን እንወደዋለን። መውደዳችን በምን ይገለጣል ያን እንደሆነ ይኸውላችሁ ኦርቶዶክሳዊት ቅድስት ቤተክርስቲያናችን ክርስትና ውስጥ መሰረታዊ ነገር ሃይማኖት ብቻውን ወይም ደግሞ መውደድ እወደዋለሁ ብቻውን ሳይሆን መውደድም ሃይማኖትም በስራ የሚገለጥ ነው፣ በተግባር የሚገለጥ ነው። ለምሳሌ የምትወዱትን ሰው በተግባር ታሳዩታላችሁ አይደል? በተግባር ነው የምትገልጡት። ካልገለጣችሁ በምን ይታወቃል? አፋዊ ይሆናል ማለት ነው። አፋዊ ንግግራዊ ብቻ ይሆናል፣ ከውስጥ ያልሆነ ይሆናል። ክርስቲያኖች እያችሁ ትወደኛለህ። ይሄ ዓለም የሚገርመው በጣም ከባዱ ነገር ትወደኛለህ የሚለው ጥያቄ በጣም ከባድ ነው። በትዳር ውስጥስ ትዳር ውስጥ በተለይ ሚስቶች የሚጠይቁት ጥያቄ መሰረታዊ ነገር ባላቸውን ትወደኛለህ ወይ ነው የሚሉት። እንደዚህ አይነት ጥያቄ ባሎች ትጠየቃላችኋል። እናንተ ደግሞ ምን ወልጃት አይደል ያገባኋት ምን ትጠይቀኛለች ልትሉ ትችላላችሁ። ማረጋገጫ ፍቅር ማረጋገጫ ይፈልጋል። ይኸውላችሁ አዎ እወድሻለሁ ማለት ይፈልጋል። ባል ተራራን በመግፋት ነው የሚቆጠረው። ባል ጋር ሲመጣ እወድሻለሁ ለማለት ጭንቅ ነው። ይኸውላችሁ ቤቱ የሚመሰረተው ትዳር የሚመሰረተው መውደድ ወይም ፍቅር በሚባል ካስማ ላይ ነው የሚመሰረተው። እዚያ ላይ ነው የሚመሰረተው። እንደምትወዳት ማሳየት አለብን። ሰው ወዶ ይመስላችኋል እንዴ? የሆነ ነገር ገዝቶ ለባለቤቱ እንዳቅሙ ስጦታ ይሰጣል። ከለሊሞች የመውደድ መገለጫ ነው። ዛሬም ቢሆን ያኔ ሳገባሽ እንደወደድኩሽ አሁን 2 3 4 ልጅ በወልደሽ ቢሆን በመውለድ ምክንያት የሚመጣ ለውጥ ቢኖር እንኳን የውበት ለውጥ ቢኖር እንኳን የደም ግባት ለውጥ ቢኖር እንኳን ዛሬ ፍቅሬ ሕያው ነው ላንቺ አሁንም እወድሻለሁ ስትላት ቤትህ ይለመልማል። ቤትህ በትክክል ይቆማል። የምትፈልገው ትክክለኛ ትዳር መልኩን ታገኘዋለህ። የትዳር መልክ ገጹ የሚታየው በፍቅር ነው የሚታየው። ክርስቲያኖች በመውደድ ነው የሚታየው። ክርስቶስም ይሄን ዓለም ይኸውላችሁ የወደደው ቅዱስ ዮሐንስ በረከቱ ይድረሰንና እንደተናገረው ከታላቅ ፍቅሩ የተነሳ ይላል። ከምኑ የተነሳ? በበደላችን እንኳን ይላል ቅዱስ ጳውሎስም ይሄን ደግሞታል። ሙታን ሆነን ሳለን ነው የሚለው። እየት ከታላቅ ፍቅሩ የተነሳ ሙታን ሆነን ሳለን በልጁ ሞት ታረቀን ይላል። በማን ታረቀን? አዎ በልጁ ሞት ታረቀን። ያ የልጁ የኢየሱስ ክርስቶስ ሞት ፍቅር የተመሰረተበት ሞት ነው። ለልጆቹ የተከፈለ ሞት፣ የፍቅር ሞት፣ ሕይወት የተከፈለበት ሞት፣ ደም የተከፈለበት ሞት፣ ሥጋ የተቆረሰበት ሞት። አያችሁ ዛሬ እንድንበት ዘንድ የተሰጠን ያ ሞት ሕይወት። ስለዚህ የመውደድ መገለጫ ነው። እግዚአብሔር ልጆች የዛሬው ዕለት የወንጌሉ ክፍል 6ኛው ሳምንት ከትንሣኤ በኋላ መድኃኒታችን ኢየሱስ ክርስቶስ በጥብርያዶስ ባህር አጠገብ ቁጭ ብለው ሳሉ እሳት አንድደው የሚበላ ከቀረበ በኋላ በማዕዱ ላይ መድኃኒታችን ኢየሱስ ክርስቶስ ጥያቄ ጠየቀ። ምሳ ከበሉ በኋላ ይላል መጽሐፍ። ምን ካሉ በኋላ አላችሁ? ምሳ ከበሉ በኋላ ወዲያውኑ እንዲህ አለው፣ የዮና ልጅ ስምዖን ሆይ ትወደኛለህን? አለው ይላል። የሰማችሁ ታስተውላላችሁ? በደንብ አስተውሉ። የዮና ልጅ ስምዖን ሆይ ትወደኛለህን? አለው። ከነዚህ ይልቅ ነው ያለው። ከማን ይልቅ? እነዚህ እነማን ናቸው? ደቀ መዛሙርቱ ነበሩ። 11 ነበሩ። ይሁዳ ወደ ገዛ ፈቃዱ ሄዷል። በጣም በሚገርም ሁኔታ ከነዚህ ይልቅ
ለምንድን ነው መድኃኒታችን ኢየሱስ ክርስቶስ ከነዚህ ይልቅ ያለው? ሌሎቹንስ አይወዱትም ነበር? አስሮቹ ደቀ መዛሙርት አይወዱትም? ለምን ስምዖንን ብቻ ጠየቀው? ክርስቲያኖች ማቴዎስ ወንጌል ምዕራፍ 26 ምዕራፍ 27 መድኃኒታችን ኢየሱስ ክርስቶስ በተለይ 27 ላይ ስታነቡ ያ ኢየሱስ ክርስቶስ ተላልፎ የተሰጠበት ጊዜና ሰዓት ከባድ ሌሊት በገዢው በጲላጦስ ግቢ ያም በወንዝ አካባቢ ያለ ነው ቦታው ስፍራው። በዚህ አካባቢ ሌሊት ላይ ጌታ ተላልፎ ከመሰጠቱ በፊት ከሐዋርያቱ ጋር በነበረው ውይይትና ግንኙነት ቅዱስ ጴጥሮስ እነዚህ ቢክዱ እኔ አልክድህም ብሎ ነበር። አስታውሳችሁ? ልብ አላችሁ? ልብ በሉ። እነዚህ አለ ደቀ መዛሙርቱን ቢክዱ እኔ አልክድህም አለ። አሁን ጴጥሮስ መጀመሪያ ቅዱስ ጴጥሮስ የተናገረውን ኃይለ ቃል ልብ በሉ፣ አስተውሉ። እኔ አልክድህም እነሱ ቢክዱ ብሎ ነበር። መድኃኒታችን ኢየሱስ ክርስቶስ እዚያው ትንቢት ተናገረ። ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ትንቢት ተናገረበት። የቅዱስ ጴጥሮስን ንግግር ግን ልብ በሉ፣ አስተውሉ። እነዚህ ቢክዱ ነው ያለው። መድኃኒታችን ኢየሱስ ክርስቶስም ከነዚህ ይልቅ ነው ያለው። እያስተዋላችሁ ነው? ኃይለ ቃሉ አረፍተ ነገሩ ተመሳሳይ ነው። ክርስቲያኖች እነዚህ ቢክዱ ብሎ ስለነበረ አሁንም ጌታ መጣና ከነዚህ ይልቅ አለው። ይሄ የሆነው መቼ ነው? እዚያ ጌታ ሊሰቀል ባለበት በሱ ጉዳይ ጲላጦስና ሌሎቹ ባለስልጣናት እየመከሩ ባለበት በዚያን ሰዓት ጉዳዩ በገዢው እጅ ለፍርድ ፈጣን ውሳኔ ሊወሰን በጣም ፈጣን ሸንጎ ተቀምጠው ባለበት በዚያ ሌሊት ክርስቶስ ተላልፎ በተሰጠባት ሌሊት ቅዱስ ጴጥሮስ ውድቅት ሌሊት ስለሆነ በብርድ ምክንያት እሳት እየሞቀ እሳት ዳር ተቀምጦ ጌታውን አምላኩን መድኃኒቱን ኢየሱስ ክርስቶስን ታውቀዋለህ ተብሎ ሲጠየቅ አላውቀውም ብሎ ካደ። ምን ብሎ ካለ? እንደዚህ ከማለት መድኃኒዓለም በቸርነቱ ይጠብቀን። አላውቀው አለ። እንዴት አይነት ከባድ ነገር ነው! አያድርስ ነው፣ አያድርስ ነው። ደግሞ ጠየቁት። 3 ጊዜ ነው የተጠየቀው። ስንት ጊዜ ነው የተጠየቀው? 3 ጊዜ የተጠየቀው በባለስልጣን አይደለም። በጣም ታች በምትላላክ በአንዲት ሴት ነው የተጠየቀው። ጉዳይ በምታስፈጽም በአንዲት ሴት ነው የተጠየቀው። ዙሪያውን የከበቡት አይሁድ ናቸው። የጠየቀችው ባለስልጣን አይደለችም። እሷ የጌቶቿን ሐሳብ የምትሞላ አንዲት ሴት፣ በአካባቢው ውር የምትል አንዲት ሴት። በእርሷ ፊት ቅዱስ ጴጥሮስ ሕይወቱን መድኃኒቱን ክርስቶስን ካደ። ክርስቲያኖች በቸርነቱ ከመካድ ይጠብቀን። ታውቃላችሁ፣ ትናንትና ነበሩ የሚባሉ ታላላቅ ናቸው የሚባሉ ያውቃሉ የሚባሉ ቃለ እግዚአብሔርን ይናገራሉ ምስጢር ያውቃሉ ብለን የምንላቸው ሰዎች ክደው ጠፍተዋል። የእግዚአብሔር ቸርነት ሁላችንን ያግዘን። ይኸውላችሁ እኔ አልክድም የምንለው በስጋና በደም ፈቃድ አይደለም። የእግዚአብሔር ፈቃድ ያስፈልገዋል። ጸሎት ይፈልጋል። ክርስትና ይፈልጋል። በሃይማኖቴ እንድጸና እግዚአብሔር ሆይ ጠብቀኝ ማለት ያስፈልጋል። ቅዱስ ጴጥሮስ ከሐዋርያቱ ተለይቶ በልበ ሙሉነት እነሱ ቢክዱ እኔ አልክድህም። አንደኛ እነሱን ማሳነሱ ወንድሞቹን፣ ሁለተኛ በስጋ መመካት እያችሁ ልበ ሙሉ መሆን እያችሁ ዝም ብሎ ከንቱ አይነት ስሜት መሞላት በጣም አደገኛ።
ወዲያውኑ ቅዱስ ጴጥሮስ የጌታውን ፊት ተመለከተ፣ ትንቢቱ ተፈጸመ፣ ማልቀስ ጀመረ። አሁን ይኸውላችሁ የክርስትና መሰረታዊ ነገር ምን እንደሆነ ታውቃላችሁ? ሰዎች ስለሆን ሁሌ ልናጠፋ እንችላለን። ነገር ግን ማልቀስ ከዚያ በኋላ ግን ለክርስቲያኖች ተገቢ ነው። በምን ምክንያት? በኃጢአታችን ምክንያት ማልቀስ፣ ራሳችንን መውቀስ፣ አቤቱ በደልኩህ፣ ጌታ ሆይ አቤቱ አጠፋው፣ ማረኝ፣ ይቅር በለኝ ማለት ከእያንዳንዳችን ይጠበቃል። እግዚአብሔር መሐሪ ነው። በደል ኃጢአታችንን ሊያስተሰርይ ይቅር ሊል የታመነ አምላክ ነው ይላል መጽሐፍ። ክብር ምስጋና ለስሙ አጠራሩ ይሁን። ይቅር ሊል የታመነ አምላክ ስለሆነ፣ መሐሪ ስለሆነ፣ ቸር ስለሆነ፣ ከባቴ አበሳ ስለሆነ፣ አያችሁ ነውራችንን ከታች ስለሆነ። መቼ የሚጻፍ ቢሆን ኖሮ ለምጽ ቢኖር ይሄኔ ፊታችን ላይ እያንዳንዳችን በፊቱ መቆም የሚቻለው ማንም የለም። ታዲያ ቅዱስ ጴጥሮስ ስንት ጊዜ ተጠይቆ ካደ? 3 ጊዜ። ልብ በሉ። ወደዚህ ወደ ተነሳንበት የመጽሐፍ ቅዱስ ክፍል ስንመለስ መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ አሁን ለሐዋርያቱ ይሄኛው መገለጥ የመጨረሻው መገለጥ ተብሎ ይባላል። መጣ፣ ተገለጠ። በዝግ ቤት ከተገለጠ በኋላ አሁን በዚያ በጥብርያዶስ ወንዝ ዳር ላይ አያችሁ አሳ ሲያጠምዱ ተገልጧል። ዝግ ቤት ተገልጧል። አሁን ይሄንን የመጨረሻውን መገለጥ በሚበሉበት እሳት አንድደው አሳ ጠብሰው በሚበሉበት ምግብ በሚበሉበት ስፍራ ላይ መጣ። ምሳ ከበሉ በኋላ ይላል ወንጌሉ። ወዲያውኑ መድኃኒታችን ኢየሱስ ክርስቶስ ልክ ያንን ሐሳብ ቅዱስ ጴጥሮስን ልቡን ሊያጥበው አያችሁ ይቅር ባይነቱን ሊያሳይ ቸርነቱን ሊገልጥ መድኃኔዓለም የዮና ልጅ ስምዖን ሆይ ትወደኛለህን? ከእነዚህ ይልቅ ትወደኛለህን አለው። ምን አለው? ከእነዚህ ይልቅ። ጴጥሮስ ምን ብሎ ነበረ? እነዚህ ቢክዱ እኔ አልክድም ብሎ ነበር። እሱ ከእነዚህ ይልቅ አለው። ያንኑ ተመሳሳይ ነገር መድኃኒታችን ኢየሱስ ክርስቶስ አደረገ። ቅዱስ ጴጥሮስ በሥጋው ተመክቶ ሊክድ፣ አማኑኤል ግን ልቡን ሊያጥብለት ጠየቀው። የዮና ልጅ ስምዖን ሆይ ትወደኛለህን አለው። አዎን ጌታ ሆይ እንድወድህ አንተ ታውቃለህ አለው። ምን አለ? ይኸው ልብ በሉ። ቅድም ምንድን ነው ያለው? ቢክዱ አልክድህም ብሎ በራሱ ነው የተመካው። አሁን አዋቂ እግዚአብሔር መሆኑን አሳልፎ ሰጠ። ክብር ምስጋና ለስሙ አጠራሩ ይሁን። እንደ መጀመሪያ አይደለም፣ አልክድህም ብሎ በልበ ሙሉነት አለ። አዋቂው አንተ ነህ አለ። አዋቂው ማን? አንተ ታውቃለህ ማለት ያስፈልጋል። በኑሯችን ውስጥ አንተ ታውቃለህ፣ እግዚአብሔር ያውቃል። አዎ እሱ ያውቃል። ስንቸገር ማን ያውቃል? እግዚአብሔር ያውቃል። ብንታመም ማን ያውቃል? እግዚአብሔር ያውቃል። የሚላስ የሚቀመስ ይጠፋ ማን ያውቃል? እግዚአብሔር ያውቃል። ሰላም ብናጣ ማን ያውቃል? እግዚአብሔር ያውቃል። በሙላታችን ጊዜ ማን ያውቃል? እግዚአብሔር ያውቃል። ሲሞላልን ቤታችን ሲሞላ ኑሮ ሲደላደል ሕይወት ሲቀና ማን ያውቃል? እግዚአብሔር ያውቃል። ስለዚህ ይኸውላችሁ በሕይወታችን ውስጥ ሁሉንም ነገር እግዚአብሔር አሳልፎ መስጠት ክርስትና ነው። አንተ፣ እኔ፣ አንቺ ሁላችን በራሳችን ስልጣን የምናደርገው ምንም ነገር የለም። አዋቂው ማን ነው? አዎ እግዚአብሔር ያውቃል። ደገመ። እሱ 3 ክዶት ስለነበረ ደገመና ጠየቀው። ያንን እየመለሰለት ነው። ያቺ ሴት 3 ነው ጠየቀችው። ጠየቀው። አሁንም ግልገሎችን ጠብቅ ነው የመጀመሪያው። አሁንም ደገመ። የዮና ልጅ ስምዖን ሆይ ትወደኛለህን? አዎ እንደወደህ አንተ ታውቃለህ። ጠቦቶችን ጠብቅ። አሁንም ደገመ 3ኛ ጊዜ። ሴትዮዋ ያቺ 3 የጠየቀችው በገዢው ግቢ የነበረችው የጲላጦስ ጉዳይ አስፈጻሚ አሁንም 3ኛ ጠየቀው። 3ኛ ሲጠይቀው ቅዱስ ጴጥሮስ አዎ እንደወደህ አንተ ታውቃለህ ጌታ ሆይ
በዚህ መካከል በጎችን ጠብቃለ፣ ጠብቅ ግልገሎችን፣ በጎችን፣ ጠቦቶችን ብሎ ሰጠው። ይሄ በተለይ ለካህናት የተሰጠ ስልጣን ነው። በዚሁ የካህናትን ስልጣን ይሰማል። በተቻለ መጠን ጠቅለል ለማድረግ እንሞክራለን። እግዚአብሔር ከሁላችን ጋር ይሁን። ሶስቴ ነው ያለው። ሶስተኛው ላይ በጎችን ጠብቃለው። ግልገሎች የሚባሉ በሕፃንነት ደረጃ ያሉ ናቸው። ጠቦቶች የሚባሉ ደግሞ የወጣትነት እድሜ ላይ ያሉ ናቸው። በጎች የሚባሉ ደግሞ እኛ ትላልቆቹ ሰዎች ነን። እነዚህን ጠብቅ ብሎ የመጠበቅ ስልጣን ሰጠው። በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ለካህናት የተሰጠ ስልጣን አለ። በቅዱስ ጴጥሮስ አማካኝነት የዮና ልጅ ስምዖን ሆይ ብሎ አንተ አለት ነህ፣ በዚህች አለት ላይ ቅድስት ቤተ ክርስቲያንን እሰራለሁ፣ እመሰርታለሁ፣ የሲኦል ደጆች አይችሏትም ካለ በኋላ በምድር ያሰርከው በየት የታሰረ ይሆናል? በሰማይ የታሰረ ይሆናል አለ። በምድር የፈታኸው ደግሞ በሰማይ የተፈታ ይሆናል የሚል ስልጣን ለቅዱስ ጴጥሮስ ሰጥቶታል መድኃኒታችን ኢየሱስ ክርስቶስ። አስተውሉ፣ ልብ በሉ። አሁን ለቅዱስ ጴጥሮስ ይህን ስልጣን ተሰጥቶታል፣ የመጠበቅ ስልጣን ሰጥቶታል። ነገር ግን የጴጥሮስን ክህደት በፍቅር መለሰለት አማኑኤል። ክብር ምስጋና ለስም አጠራር ይሁን። ይኸው ከዚያ በኋላ ቅዱስ ጴጥሮስን አንተ ወጣት ሳለህ በራስህ ትታጠቃለህ፣ አረጋዊ ስትሆን ስትሸመግል በሌሎች እጅ ትታጠቃለህ እያለ በዚህ የመጽሐፍ ቅዱስ መጨረሻ ላይ ይሄንን ነገረው። ምን ማለት ነው ይሄ? ይኸው ወጣትነት የአገልግሎት እድሜውን የሚመለከት ነው። ቅዱስ ጴጥሮስ ገና ሲከተለው በ30 እና 35 እድሜ ሲሞት ደግሞ ከ60 እስከ 65 ባለው እድሜ ውስጥ ቅዱስ ጴጥሮስ ተላልፎ ተሰጥቷል። እንዴት ባለ አገልግሎት መጨረሻ ላይ ግን በኔሮን ቄሳር ዘመነ መንግስት አያችሁ የቁልቁል ተሰቅሎ ክርስቶስን እንዴት ባለ ክብር አክብሮት እንደሚሞት መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ እዚያው ነግሮታል። ይሄ መሰረታዊ ነገር የመጠበቅ እኛ የመጠበቅ ካህናት የመጠበቅ ግዴታ አለባቸው። የመናዘዝ በዚህ በሉቃስ ወንጌል ምዕራፍ 14 ላይ ተጽፎ 17 ላይ 14 17 እንደምናገኘው ይሄ ሰው ራሱን ለካህን ማሳየት አለበት የሚባለው መሰረታዊ ጉዳይ በክርስትናችን ውስጥ በጣም ወሳኙ ጉዳይ ይኸውላችሁ ኦርቶዶክሳዊት ቅድስት ቤተክርስቲያናችን እንደ ኦሪየንታል ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረታዊው ነገር ራሱን ለካህን ማሳየት ነው። መድኃኒታችን ኢየሱስ ክርስቶስ ለምጻሙን ከለምጽህ ንጻ ካለው በኋላ አያችሁ እንዲጸበል ካደረገው በኋላ ከዚያ ነስቶ ሲመጣ ሄደህ ራስን ለካህን አሳይ፣ ለማንም አትንገር ነው ያለው። ምንድን ነው ያለው? አዎ ይሄ ራስን ለካህን ማሳየት። ካህናት ደግሞ የተቀበሉትን ንስሐ ለማንም እንደማይነግሩ ህቦ እንደሆነ ምስጢር ሆኖ በሕይወታቸው ውስጥ እንደሚቆይ ልባቸው የልጆቻቸውን ንስሐ ተቀብለው እንደ መቃብር የሚይዙ እስከ ዕለተ ሞት የሚያዝ መሆኑን ሲያሳይ መድኃኒታችን ኢየሱስ ክርስቶስ ራስህን ለካህን አሳይ ብሎታል። ቅዱስ ጴጥሮስ በፍቅር ታጠበ። ሶስቴ ቢክድም ሶስቴ በፍቅር ታጠበ። አያችሁ ሕይወቱ ተስተካከለ። ከዚያ በኋላ ክርስቶስን ለማክበር ያለው ፍቅር በጣም የተለየ ነው። ኔሮን የተባለ ቄሳር በጣም አስቸጋሪ በነበረበት በዚያ ሰዎች ሁሉ በሚገደሉበት ሰዓት ቅዱስ ጴጥሮስ በአገልግሎቱ ምክንያት ብቻ ክርስቲያን በመሆኑ ምክንያት ብቻ ተይዞ ለሞት ወደ ፍርድ ሲመጣ እሱ ጌታዬን እኔ የማከብረው እንደሱ ወደ ላይ ተሰቅዬ ሳይሆን ቁልቁል እሰቀልለታለሁ፣ የአምላኬን ክብር ቁልቁል ተሰቅዬ እገልጻለሁ አለ። አስተዋላችሁ አይደለም? ቁልቁል ተሰቅሎ ጌታውን ያከበረ ቅዱስ ጴጥሮስ አማላጅነቱ በረከቱ በሁላችን ላይ ይደር ክርስቲያኖች። ስለዚህ ይሄ ስለምን ተነግሯል? ስለ ፍቅር ተነግሯል። ታዲያ ስንጠቀልለው ትወደኛለህ የሚለው ጥያቄ ለእኔም ለእናንተም የቀረበ ነው። ትወደኛለህ የሚለው በመንፈሳዊው ስፍራ ብቻ ሳይሆን ቤታችን ውስጥ ያለችውን ቤተ ክርስቲያን
በፍቅር እንድንገዛ ነው። አባወራ እማወራ ልጆቻችን በአንድነት ሆነን ቤታችንን በፍቅር እንድንገዛ፣ በአንድነት ቤታችን እንድንገዛ፣ ልጆቻችንን በፍቅር እንድናስተዳድር እያንዳንዳችን ይሄ ትእዛዝ ተሰጥቶናል። ይኸውላችሁ ቤታችን ፍቅር ከሌለው ቤተክርስቲያን ዝም ብሎ መምጣት ቁም ነገር አይደለም። ክርስቲያኖች አስተውሉ። እዚህ ያላችሁ ማወራ አባወራዎች ለምሳሌ አንድ ቤት ውስጥ እንኖራለን። ፍቅራችን ግን ለየቅል ነው፣ ተበላሽቷል። እግዚአብሔር ፍቅራችንን ጤነኛ ያድርግልን፣ ሕይወታችንን ጤነኛ ያድርግልን። ቤት ውስጥ ያለችው በጣም ትንሿ የምትባለው ቤተክርስቲያን ሰላም ስታገኝ እዚህ ሰላም ይሆናል። ይኸውላችሁ መጀመሪያ አያችሁ ወደ እግዚአብሔር ቤት መስዋዕት ለማቅረብ ቀድመህ እዚያ የበደልከውን መስዋዕቱን ያመጣውን መስዋዕት በመሰዊያው ስፍራ ላይ አስቀምጠህ ሄደህ ይቅርታ ጠይቅ ይላል መጽሐፍ። መጀመሪያ ቤታችን ውስጥ ፍቅር ሳይኖር እዚህ ፍቅር ብንማር ስለ ፍቅር ቢሰበክ ምንም ቁም ነገር ምንም ዋጋ የለውም። ስለዚህ ቤተክርስቲያን የምትቀጥለው ክርስቲያኖች ሕይወታቸው ጤናማ ሲሆንና ቤታቸው ፍቅር ሲኖረው ነው አይደል የምታውቁት። ስለዚህ ያቺ ቤተክርስቲያን ትንሿ ቤተክርስቲያን በእኛ ቤተሰቦቻችን በልጆቻችን መካከል ያለችው ቤተክርስቲያን ሰላም እንዲኖራት አንድነት እንዲኖራት ጸልዩ። አባወራዎች እማወራዎች የዚህ ቀዳሚ ኃላፊነት ወሳጆች ናቸው። እናንተ ፍቅር ያሳያቸዋቸው ልጆች ነገ በፍቅር የሚያድጉ ናቸው። ታች ካልተሰራ ላይ ይበላሻል። ስለዚህ ታችኛውን ቤታችንን በፍቅር እንስራ። አያችሁ እንዋደድ፣ ፍቅራችንን እንግለጥ። ባል ለሚስት፣ ሚስት ለባል ፍቅራችሁን ግለጡ፣ መዋደዳችሁን ግለጡ። አያችሁ ፍቅራችሁ በእግዚአብሔር የተያዘ የተጠበቀ እንዲሆን ጸልዩ። ትወደኛለህ፣ ትወጂኛለሽ የሚለው ሐሳብ ለእኛም ለእናንተም የተገለጠ ነው። አዎ እግዚአብሔርን እናንተም እንወደዋለን። መውደዳችን ደግሞ በስራ ይገለጥ፣ በተግባር ይገለጥ፣ በሃይማኖት ይገለጥ። አያችሁ የተጠየቅነውን ነገር በሙሉ ክርስቶስ የጠየቀንን ሃይማኖታዊ ስራዎች ሁሉ በተግባር እንግለጠው። ያን ካደረግን እውነትም እግዚአብሔርን እንወደዋለን ማለት ነው። ቅዱስ ጴጥሮስ በፍቅር ተጠየቀ። ያኔ ክህደቱን ሳይቆጥርበት በእውነት የመንግሥተ ሰማያትን ቁልፍ የሰጠ የትናንትናውን ክህደትና ድካም የማይቆጥር አማኑኤል የእኛንም የትናንትናውን ድካማችንን አይቁጠርብን፣ በደላችንን አይቁጠርብን፣ ኃጢአታችንን አይቁጠርብን። ይቅርታው ፈጥና ትድረስልን። ሕይወታችንን በሙሉ ብሩህ አድርግልን። ልጆቻችንን በአይምሮ በማስተዋል ያሳድግልን እግዚአብሔር በፍቅር አረጋውያኑን ዕድሜ ይስጥልን። ነገ እንዲመርቁ ቆመው እንዲመርቁ እንዲጸልዩልን ለትላልቆቹ ለእናቶቻችን ለአባቶቻችን የሽወት ዘውድ ለደፉት ዕድሜ ከጤና ጋር ጨምሮ ይስጥልን። ቤተ ክርስቲያናችንን ይጠብቅልን። የቅዱስ ጴጥሮስ ምልጃ ሕይወታችንን በሙሉ ብሩህ ያድርግልን። አማኑኤል በቸርነቱ በምሕረቱ ይህንን ዘመን በቸርነቱ ያሳልፈን። ጥሩን ዘመን ከቤታችን ያምጣልን። ሀገራችንን ኢትዮጵያን ፍጹም ጽኑ ሰላም ያድርግልን። እኛንም በቸርነቱ በምሕረቱ ይጠብቀን። የእግዚአብሔር ቸርነት የቅድስት ድንግል ማርያም ምልጃ የጻድቁ አባታችን እስትንፋሰ ክርስቶስ በረከት ረድኤት ምልጃ ዘወትር ከሁላችን ጋር ይሁን። ይቆየን። ትምህርቱን ላስተማሩን፣ ለመከሩን፣ ለገሰጹን ለመምህራችን ለመምህር ታምራት አምላካችን እግዚአብሔር ረጅም ዕድሜ ከጤና ጋር ያድልልን። እልል ብላችሁ እግዚአብሔርን አመስግኑ እስቲ። እውነት ቢሰሙት ሕይወት ቢያደምጡት ደግሞ መድኃኒት የሆነውን ቃል አስተምረውልናልና ለመምህራችን ከዚህ የበለጠ የሚያገለግሉበትን ረጅም ዕድሜ ከጤና ጋር ያድልልን። ቃለ ሕይወትን ያሰማልን። አሜን። እኛንም አብሮ ያሰማን። ከጻድቁ ከአባታችን እስትንፋሰ ክርስቶስ ረድኤትን በረከትን ያካፍለን። አሁን ደግሞ የምናልፈው ከምንወዳት ከምናከብራት እዚሁ